አይመለከተኝ ከጽጌ ክለብ ታየተሰታ ሰላም እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። ከሰርግ ማግስት እንግዲህ እንደ አይነት መጨቃጨቅ በጣም የሚደብር ነገር ነው። ለሙሽሮቹ ራሱ የጫጉላ ጊዜያቸውን በጣም የሚያበላሽና የሚያስጠላ ነገር ነው። እንግዲህ ዳኒ ጠፍቷል እያለች ነው ልጅቷ፣ እየቀወጠችው ነው ያለችው። ልጅቷ ዳኒ ካልመጣ ሙቼ እገኛለሁ ብላለች። ልጁ ደግሞ ሻንጣውን ጠቅልሎ ወጥቷል። የሚሆነውን እንመለከታለን። ቱር ብላ መሄድ አለባት። አንተ ግን አይመለከተም። አንተ ማንሽ አንድ አቅም አይደለም። ይሳቅ በጣም ተረጋግተህ ነው ያወራኝ። አባኝ ምን ብዬ ግራ ስለተጋባው ነገር አለ። በቃ ቶ ይገባል። ግራ ስለተጋባው ነው። በቃ ውጡ። አሁን እኮ የሁለታችሁ ነገር ውጡ። በቃ ውጡ። አብርሃም ውጣ። በቃ ለምን ስለሰዓት ስለዚህ ትለይ አረ ይሳቅ በሚገባችሁ አስረዳችሁ። እናንተ ብታውቁት ለቀቀኝ አብርሃም እናንተ አልተሰማችሁ ስሜትኛ አብርሽ እንግዲህ ከሰርጉ ማግስት የገጠመውን የጓደኞቹን ጸብ ለመፍታት እንግዲህ የሚያደርገውን ጥረት እየተመለከታችሁ ነው። ልጅቷን ጨምቆ ነው እንዲህ ጨምቆ ቁጭ ነው ያደረጋት። እንግዲህ እኔ እጁ አለበት ነው የምለው። እንግዲህ ጓደኛው ሲወጣ እንግዲህ የሚሄድበትን ማወቅ አለበት። ወይ ደግሞ እንግዲህ ዱባይ ሊዝናና የመጣው ወንድ ጓደኛው ሲያገባ ያው እሱም ዱባይን ተዝናንቶ ፈታ ብሎ መሄድ ያለበት ይመስለኛል። ከሆነት ደግሞ የሚያፈቅራ ከሆነ ጓደኛው ሲያገባ እሱም ደግሞ ለማግባት መወሰን ነበረበት ብዬ አስባለሁኝ። ካልሆነ ግን በዚህ ሰዓት እሷ ጓደኛዋ ሙሽራ በሆነችበት ሰዓት ላይ እሷን ጥሎ መጥፋቱ ችግር አለ፣ ጓዳ ውስጥ ችግር አለ ብዬ ነው የማስበው። የተለየ ስሜት እየተሰማኝ አይደለም። በነገር ላይ ሌላ ነገር አታስመስል። ተረጋጊ። ሰው ሀገር ነው ያለው፣ ቤተሰብ አለ ምናምን። እኔ ጋር የሚደውሉ ቤተሰቦቹ ቢጨነቁ እኔ ጋር የሚደውሉ ሴት ጋር ሄደው ይሄ ልጅ እኮ ህፃን ልጅ አይደለም አይደለ? ሴትም ጋር ሂድ ወንድም ጋር ሂድ ምንም ጋር ሂድ፣ ግን ህፃን ልጅ አይደለም። ነገ ከነገ ወዲያ ተመልሶ ይመጣል አይደል? ግን አንቺ በዚህ ልክ ለምን እንደዚህ ትሆኛለሽ? አያገባኝም ትያለሽ። አንዴ ደግሞ የት ሄዳ ግራ እያጋባ ሴት ጋር መሄድ እኮ ነው ግራ የገባኝ አብርሃም። እንደዚህ ጥሏት እንግዲህ ተሰናብቷት እየሄደ ነገር ግን ለመዝናናና የሄደው ወር ደግሞ ምናምን ብሎ መገመት ራሱ በጣም ከባድ ነው የሚሆነው። እነሱም ዙሪያቸውን ቁጭ ብለው እንደዚህ ይሄው እንግዲህ የመጨረሻ ስንብት በሚመስል መንገድ ተሰናብቷት እየሄደ የነሱ ዝም ማለት በጣም አሳሳቢ ጉዳይ ነው። ለምን ጓደኛቸው ናት፣ እሷ ሙሽራ ነች። ሙሽራዋ እንግዲህ ጥግ ላይ ቁጭ ብላ ዝም ብላ ነው እየተመለከተች ያለችው። ነገር ግን እሱ እንደዚህ ሲሰናበት ሁኔታው ልክ አይደለም ብዬ ነው የማስበው። እውነትም የምር ስንብት ነው የሚመስለው። ረጋጋ ሜሪቴ ሲጀመር እያወቃል ይዞት የወጣው ጽጌ እርግጠኛ ነሽ? እርግጠኛ ነኝ። የነገረኝ ሰው እኮ እርግጠኛ ነኝ፣ ተማምኖ ነው የነገረኝ። ያንቺ በዚህ ያህል ስታስቢው ዳኒ ለሴት ብሎ ይሄዳል ብለሽ? አዎ ለሴት ብሎ ነው የሄደው። ምንም እኮ መናገር እኮ በቂ ነበረ። ሲጀመር አብርሃም እያወቃል እንዴ የላክ? እኔ የአብርሃም ነገር መጀመሪያም ተናግሬያለሁ። ምንም አልጣመኝ፣ ከሀ እስከ ፐ ያልጣመኝ የአብርሃም ጉዳይ። ምክንያቱም አስረግጬ ነው የነገርኩት ያሉት አብርሽ እንዴት ዝም አልክ እያልኩት ነው። ግን በዚህ ያህል ሲጀመር እሱ ኃላፊነት ወስዶ እንዲሄድ ማድረጋችን ራሱ ልክ አይደለም። ሲቀጥል እኔ ማንም ጋር ብሄድ እኔ ምንም አይመለከተኝም። ይኸውልሽ ስሚኝ፣ አዳምጪኝ ጽጌ አዳምጪኝ እኮ ያዳመጥኩሽ እኮ ነው። ምን መናደድ መፍትሄ ያመጣል? ይሳቅ ያውቃል። ይሳቅ አያውቅም። ማንም አያውቅም። ገና ነገርኩሽ እኮ ለአንቺ እኮ አሁን ገና ነገርኩሽ። ይሳቅ አያውቅም፣ አብርሃም ግን ያውቃል። ለምን መሰለሽ? ስልኩን እኮ ዘግቶታል ዳኒ። በምን አወቅሽ አንቺ? የነገረችኝ ልጅ አምናታለሁ። ከሴት ጋር ታይቶ አልነገርኩሽ አይደል እንዴ? ሜሪ ግን እኔን አታምኚኝም? ዳኒ ቢሆን ግን ታምኚው ነበር አይደለም? አሁን ይኸውልሽ እንደዚህ መከፋፈል አታምጪ። አንድ ነገር ልንገርሽ፣ አንቺ በራስሽ አይምሮ እንደው ዳኒ ለሴት ብሎ ሻንጣ ይዞ ይወጣል? ሄዶ ሊያገኛት ኦር ምናምን ሊበሉ ይችላሉ፣ ሊያገኛት ይችላል። ዳኒ በዚህ ነው ያህል ጠቅልሎ ሴት ቤት ለመግባት ሴት ቤት ነው የሄደው። በቃ ሴት ጋር ነው የሄደው። እንዴ ኧረ የማይመስል ነገር ነው። እኛ ለምንድን ነው የመጣ ነው እንዴ? ትናንትና አንቺ እራስሽ ስትይዋል ነበር እንዴ? አይደለም አሁን አንቺ አሁን እንዲህ ሲሉሽ አንዳንዴ ሰው ሊያናድድ በመሀል ሰው ይገባል። እሺ ለምን ስልኩን ዘጋ? ስልኩን ከዚህ ጀምሮ ሲወጣ ነው የዘጋው። ኢቭን ይሳቅ ምንድን ነው ያለው? ሎኬሽን ላክልን ሲለው ምንድን ነው ያለው? ኮቆ ነው ያደረገው እንደዛ አውቆ ነው። ስለዚህ አሁን ይኸውልሽ በእኔና ባንቺ የሚሆን ነገር አይደለም ጽጌ። መጀመሪያ ካልተረጋጋን ማንም ምንም ነገር አያመጣም። ጽጌ እኔ ሌላ ነገር ውስጥ አትክተችኝ። እኔ ከአብርሃም ጋር እንድጣላ እንዳታደርጊኝ። ተጣላ የምር እንኳን አንተ አይደለም ምን ይጣላለው? ጌታ አብርሃም ማውራት እንፈልጋለን። ከዛ በኋላ ፕራንክ ነው ምናምን ብትይኝ እኔ አልሰማሽም። እናቴ ትሙት እሱ ከእሱ ጋር እንዳልጣላ። በነገራችሁ ላይ ኢሳቅ ያነሳው ነገር በጣም ልክ ነው። ልክ እንደዚህ አይነት ነገር ተመሳሳይ ነገር ብዙ ጊዜ ተከስቶ ግን ደግሞ ፕራንክ ነው ሲባል አዲሳችን አይደለም። ብዙ ጊዜ እንደዚህ ፕራንክ ተደርገና ሁላችንም ማለት ነው። ፕራንክ የማይሆን ከሆነ ግን የሄደበትን እያንዳንዱን ሁኔታ ማጣራት እንደ ጓደኛ ግዴታዋ ነው። እሷም መረበሿ ልክ ነው ብዬ ነው የማስበው። ዲሲ ማለት ነው። እሱን አምነን ነው ዝም ያልነው እኮ። እኔም እኮ እሱ ነው ያናደደኝ እኮ። እሱ እኮ ነው ያናደደኝ።
እሱን አምነን ነው አይደለ እንዴ? ሲጀመር ዳኒ ይሄን ለማድረግ ምን መብት አለው? ሄዱ ሻንጣ ይዞ ሴት ቤት ሊገባ አይችልም እንዴ? አልገባኝም እንዴ? ስንት ነገር ያለብን ሰዎች እኮ ነው እዚህ። እንደ ተመቸው ሰው ተንጠልጥሎ ሴት ቤት ሊገባ አይችልም። ማን ይነገርሽ? ነገር ታውቂ ልጅ ናት። አታውቋትማ፣ ስሟን አታውቋትም እኮ ስልኳን ትችላል ሰጥሽ። አንቺ ይቀባጠርሽ ነው እንዴ? ይቀባጠርኩ አይደለም የሚሳቅ። ለምን አታምነኝም? ማታውቋት ምናምን እትይ ማለት አታውቋትም ልጅቷን። ለዛ እኮ ነው የሚያማናቃት። አንቺ አውቀሻት ጭራሽ አበሻውን አንቺ አውቀሻት የሚያማናቃት እኮ መታወቂያት ሰው ሆኖ እስካሁን ከኛ ጋር መታ ሳትተዋወቅ ምናምን ሰላም ሳንባባል ለወሬ ሲሆን ከሄድ አግኝታሽ ምናምን በምን ማይመስል ነገር ማን ብላችሁ ማንን ታውቃላችሁ? ንካሪ በይ ሄለን። እሺ ማናት ሄለን ማናት? ሄለን ወርቅዬ ናት። የምን ሄለን ወርቅዬ? እና ታዲያ ምንድን ነው የምትይው? ሄለን ናት። ሄለን የምትባል ጓደኛ አለችኝ። እንደውም እዚህ አበሻ ቀሚስ ይዤላት ስለመጣሁ ሄለንም ትሁን ማለት ነው ጽጌ ማንም ቤት ባለፈው ልታደረስ እንደዛ አበሻ ቀሚስ አንተ ከኔ ጋር ነበር። ከአበሻ ቀሚስ ይዤላት ታውቂያታለሽ? አይደለም እኔ በርቀት ነው ያየኋት። ዝም ብዬ ነው አበሻ ቀሚስ እሷ ልታቀብላት። ሲጀመር ወሬ ሰምተሽ እንዴት እንደዚህ ትያለሽ እንዴ? ጸጊ ግን በኢማጂኔሽኗ የሳለችው ነገር በጣም ብዙ ነው። ሄለን የምትባል ልጅ ነግራኛለች፣ መሄዱን በቃ በጣም አረጋግጣለች። ግን ደግሞ እኔ አልፈረድኩባትም። ምክንያቱም ደግሞ ጓደኛዋ በተሞሸረችበት ሰዓት ላይ ከጎኗ ሆኖ ቢያንስ ፍቅሩን ሊገልጽላት ሲገባ እሱ እንዴት በዚህ ሰዓት ላይ ጥሏት ይሄዳል? ልክ አይደለም የሰራው ነገር። የፈለገ ነገር ጉዳይ ይኖረው የፈለገ ነገር ጉዳይ ቢኖረውም ይህን ነገር ማድረግ ግን ልክ አልነበረም። በዚህ ሰዓት ላይ አብሯት ቢሆንና ፍቅሩን ቢገልጽላት የቅናት ስሜት እንዳይሰማት ወይ ደግሞ እቺ ጓደኛዋ ስለተዳረችና የጫጉላ ሽርሽር ላይ ስለሆነች ይህን ስሜቷን ተንከባክቦ መቆየት ነበረበት። እናንተ ምንድነው የምታስቡት? ይህን ማድረግ አልነበረበትም ትላላችሁ? እሱ ነው የገረመኝ። ወሬ እኮ አይደለም ያየሽው ነገር ችግር የለውም። ያየሽው በአይንሽ ያየሽው ነገር እስከምታወራሽ ቪዲዮ ኮል ደውላ አሳይተሻለች። መልሽልና ለኛ መልስ ስጭ። አዎ ቪዲዮ ኮል አይደለም እሱ እንዳየችው ነግረኛለች። እርግጠኛ ናት። የት እንደሆነ ራሱ አሁን ትነግረኛለች። አብረን መያያዝና መሄድ እንችላለን። ሲጀመር እሱ ሻንጣውን ይዞ እንዴት አንቺ እንዴት ነው የምታስቢው? ዳኒ እንዴት ሴት ቤት ሊገባ ይችላል? እሷ ትመጣለች እንጂ እሱ አሁን እሷ ቤት ሊገባ ይችላል? እሷ ቤት ባይሄድም ሩም እሱ ለብቻው ይዞ እሷን ያገኛት ነው የሚሆነው። አንቺ የሚሆነው ጽጌ ኧረ በእግዚአብሔር በቃ እሱ እኮ ለብቻው ሊሆን ይችላል እኮ ሴት ቤት እኮ ላይገባ ይችላል እኮ ልጁ የአክስቴ ልጅ እዚህ ሀገር መታ ምንድን ነው አብረሽና አንድ እግዚአብሔር ምን ተፈጥሮ ነው አትበያለሁ እንደማያውቅ ሰው ተራ በእግዚአብሔር ጽጌ ዝም ብለሽ ሰውን አታስጨንቂ በእናትህ ምን ተፈጥሮ ነው ሻው ሴት ጋር እንደሄደ ታውቃለህ እኔ ልንገርሽ አይደለ ሜሪ አውርቼሻለሁ ለአንቺ ለነሱ አላወራኋቸውም ልጁ የአክስቴ ልጅ እዚህ ሀገር መታ ጠፍታለች መዳም ቤት ነበር የምትሰራው ብሎኝ ነው የሄደው እንጂ እንከተለው ወይ ስንለው አያተከተሉኝ እኔ ቤት ይሻለኛል ብቻ ነገሩን አስተካክለዋለሁ አለ አይደለ ስለዚህ ፈቀድኩለት ሄደ በቃ አይ ያወጣው ሽራት ተዋሸኝ ለኔ ብለህ ተዋሸኝ የምን እኔ ማራቃት ገስት ልጅ ዱባይ ላይ እሺ እንደዛ ከሆነ ማን ክለብ ታየ አትዋሺ ሜሪ አትዋሺ አያገባኝም በቃ ከዚህ በኋላ ነው ሲጀመር ማለት ነው ለኔ ስሜት እየተጠነቀቃችሁ እንደሆነ አታስመስል አብርሃም ጽጌ ምን እንድናደርግ ነው አሁን ለምንድን ነው የዋሸኝ እኔ አላስበሽ ለኔ ዋሸኝ እሱ እኔ ከታ ቃለኝ እርግጠኛ ነው እሱ ላንተ ዋሸ እሱ እኮ ቢፈራሽ አይደለም እርግጠኛ ሆነ በእኔ ይሁንባችሁ ነው ያልከው እኮ አሁን ያለሽ እኔ እደውልለታለሁ ይመጣል በቃ እደውልለታለሁ ስልኩ እንደዘጋ ምንድን ነው የምታስበስ እንዴ